ሰላም ጤና ይስጥልን። ዛሬ ዓለማችን እስትንፋሷን አቁማ የምትጠብቅበት ታሪካዊ ቀን ላይ ትገኛለች። ጦርነቱ ከሚሳኤል ሰደድና ከድሮን አረር ተሻግሮ የኢራን የእሳት ሰይፍ መላውን መካከለኛው ምስራቅ እያነደደው ይገኛል። ሪያድ የሚገኘው የአሜሪካ ኤምባሲ መመታት፣ በኢራቅ የሚገኘው የአሜሪካ የጦር ሰፈር መጋየትና የሰሜን ኮሪያው ኪም ጆንግ ኡን መሪ በቁጣ መነሳት ዓለም ወደ ሶስተኛው የዓለም ጦርነት ገባች። ዝርዝሩን አብረን የምናየው ይሆናል። ታሪክ ታይቶ በማይታወቅ ሁኔታ ኢራን በአሜሪካ ላይ ያላትን የንቀትና የጥቃት መጠን ከፍ አድርገዋለች። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ዛሬ ንጋት ላይ በኢራን ሚሳይሎች ተመቷል። ይህ ጥቃት አሜሪካ በአረብ ምድር ያላትን ተሰሚነትና ደህንነት ጥያቄ ውስጥ ጥሎታል። በኢራቅ ኤርቢል የሚገኘው የአሜሪካ የጦር መንደር ከ70 በላይ በሆኑ የኢራን ሚሳይሎች ጋይቷል። ይህ የሚሳኤል ዝናብ በአካባቢው የሚገኙ የአሜሪካ ወታደሮችን ከፍተኛ ድንጋጤ ውስጥም ጥሏቸዋል። መሪው መገደሉን ተከትሎ የቆሰለው ሂዝቦላ ዛሬ አጸፋውን በኃይል መልሷል። በመቶዎች የሚቆጠሩ ተወንጫፊ ሮኬቶችና ድሮኖች በእስራኤል የንግድ መዲና ቴል አቪቭ ላይ ወርደዋል። የእስራኤል የአየር መከላከያ ዘዴዎች ጥቃቱን ለመመከት ቢታገሉም የጥቃቱ ብዛት ግን ከተማዋን ለሰዓታት ሲያናውጧት ውሏል። ይህ ጦርነት እጅግ አስደንጋጭ ወደሆነ ምዕራፍ የተሸጋገረው የሰሜን ኮሪያው መሪ ኪም ጆንግ ኡን ዝምታቸውን ሲሰብሩ ነው። ኔታንያሁ ጦርነቱን ቆስቁሰውታል ያሉት ኪም እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤላችን ብቻ በቂ ነው ሲሉ በቁጣ ተናግረዋል። ኪም አስፈላጊ ከሆነ እስራኤልን መምታት የሚችሉ እጅግ ዘመናዊና የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም ገልጸዋል። ይህ ማለት ጦርነቱ የመካከለኛው ምስራቅ አልፎ እስከ ሩቅ ምስራቅ እስያ ያለውን ኃይል እያሳተፈ ነው ማለት ነው። ይህንን ተከትሎ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ደም በከንቱ አይፈስም በሚል ከፍተኛ ወታደራዊ ንቃት እንዲታወጅ አዘዋል። ሳውዲ አረቢያ በበኩሏ መላቅጡ ጠፍቷታል። ጦርነቱ ከመቆጣጠር ውጭ ሆኖ ዓለምን ወደ ከፍተኛ ኢኮኖሚና ወታደራዊ ቀውስ ውስጥ እየከተታት ይገኛል። ዓለም አሁን ያለችበት ሁኔታ መቋጫው ያልታወቀና በሰዓታት ውስጥ የሚቀያየር ነው። እስራኤል በታሪኳ አይታው በማታውቀው የከበባ ጦርነት ውስጥ ትገኛለች። የእስራኤል ሰማይ በቀንና በሌሊት በሚሳኤል መከላከያ ብልጭታዎች ይታመሳል። ሀገሪቱ በሰሜን ከሂዝቦላ፣ በደቡብ ከሁቲዎች፣ በምስራቅ ደግሞ ከኢራን የሚሰነዘረውን ጥቃት ለመመከት አይረን ዶም እና አሮ የተባሉ ጋሻዎቿን አንግባለች። የቢንያሚን ኔታንያሁ መንግስት አሜሪካን ከጎኑ አሰልፎ የኢራንን የኒውክሌር ህልም ለአንዴና ለመጨረሻ ጊዜ ለመቅበር ቆርጦ ተነስቷል። እስራኤል አሁን ያለችበት ሁኔታ ጥቃት ምርጥ መከላከያ ነው በሚል መርህ የኢራንን ቁልፍ የጦር መሪዎችና የቴክኖሎጂ ማዕከላት እያደነች የምትመታበት ደረጃ ላይ ደርሳለች። በፕሬዝዳንት ዶናልድ ትራምፕ የሚመራው ዋሽንግተን አሜሪካን ዳግም ታላቅ እናድርግ የሚለው መፈክር ወደ አሜሪካን ዳግም አስፈሪ እናድርግ ቀይረዋለች። ትራምፕ ወታደራዊ እርምጃው ከጊዜ ሰሌዳው ቀድሟል ማለታቸው አሜሪካ የኢኮኖሚ ማዕቀብን ትታ ወደ ቀጥተኛ ወታደራዊ ማምከን መግባቷን ያሳያል። ትራምፕ ለኢራን ዲፕሎማሲያዊ በር ቢከፍቱም በሌላ በኩል ግን ኒውክሌር የታጠቀች ኢራን ለዓለም ስጋት ናት በሚል መጠነ ሰፊ የአየር ድብደባውን ቀጥለዋል። ትራምፕ ይህንን ጦርነት የአሜሪካን ክብር የመመለስ ዘመቻ አድርገው እያቀረቡ ሲሆን ወታደሮቻቸውን በማበረታታትና ሜዳሊያ በመስጠት የጦርነት መንፈሱን በሀገራቸው ውስጥ እያነገሱ ነው። በዚህ ታላቅ ፍጥጫ ውስጥ በግልጽ ባይታዩም ከበስተጀርባ ሆነው የጦርነቱን አቅጣጫ የሚቀይሩት ሩሲያና ቻይና ናቸው። የእነዚህ ሁለት ሀያላን ሚና ጦርነቱን ከቀጠናዊ ግጭት ወደ ዓለም አቀፍ ቀውስ የመቀየር አቅም አለው። ሩሲያ በአሁኑ ወቅት ከኢራን ጋር ያላት ግንኙነት ከወዳጅነት አልፎ ወደ ወታደራዊ ጋብቻ ተሸጋግሯል። ኢራን የአሜሪካና የእስራኤልን ዘመናዊ ጀቶች መመከት የቻለችው በሩሲያ ኤስ-400 እና ኤስ-500 የሚሳኤል መከላከያ ዘዴዎች እንደሆነ ይነገራል። ሩሲያ ለኢራን የምትሰጠው የሳተላይት መረጃ አሜሪካ የምታደርገውን እንቅስቃሴ ቀድሞ ለማወቅ ረድቷታል። ለሩሲያ በመካከለኛው ምስራቅ ጦርነት መነሳቱ ሲሳይ ነው። ምክንያቱም የአሜሪካ ትኩረትና የጦር መሳሪያ ድጋፍ ከዩክሬን ግንባር ወደ መካከለኛው ምስራቅ እንዲዞር ያደርጋታል። ቭላድሚር ፑቲን ኢራን ላይ የሚሰነዘር ጥቃት በሩሲያ ላይ እንደተሰነዘረ ይቆጠራል የሚል ስውር ማስጠንቀቂያ መላካቸውም ይነገራል። ቻይና እንደ ሩሲያ በግልጽ ጦርነት ውስጥ ባትገባም በኢኮኖሚና በዲፕሎማሲ ረገድ የኢራን ትልቁ ዋስትና ናት። ቻይና የኢራን ነዳጅ ዋና ገዢ በመሆኗ አሜሪካ የኢራን ነዳጅ ማዕቀብ ጥላ ለማድረቅ የምታደርገውን ጥረት ቻይና በጥቁር ገበያና በራሷ የገንዘብ ኖት በመግዛት እያከሸፈችው ነው። በተባበሩት መንግስታት የጸጥታው ምክር ቤት አሜሪካ በኢራን ላይ የምታሳልፋቸውን ማናቸውንም ውሳኔዎች በቻይና በቪቶ ውድቅ በማድረግ ለኢራን የፖለቲካ ከለላ እየሆነቻት ነው። ቻይና የአሜሪካ የአንድ ወገን የበላይነት ማብቃት አለበት የሚል ጽኑ አቋም ይዛለች። እነዚህ ሶስቱ ሀገራት አሁን የፈጠሩት ጥምረት የአሜሪካን ዓለም አቀፍ የበላይነት ለመስበር ያለመ ነው።
ኢራን በጦር ግንባር ስትዋጋ ሩሲያ በወታደራዊ ቴክኖሎጂ ትደግፋታለች፣ ቻይና ደግሞ በኢኮኖሚ ትደጉማታለች። ይህ ትሪያንግል አሜሪካ ጦርነቱን በአጭር ጊዜ እንዳታጠናቅቅ ትልቅ እንቅፋት ሆኖባታል። ሁኔታው አሜሪካና ኢራን ብቻ የሚጋጠሙበት መድረክ መሆኑ ቀርቷል። ከቴህራን በስተጀርባ የሞስኮ ወታደራዊ ጡንቻና የቤጂንግ የኢኮኖሚ ጉልበት አለ። ፕሬዚዳንት ትራምፕ በኢራን ላይ የከፈቱት ዘመቻ ሳያውቁት ከሩሲያና ከቻይና ጋር ፊት ለፊት ወደሚጋጩበት አደገኛ አውድማ እየወሰዳቸው ይሆን? ዓለም አሁን በሁለት ጎራ ተከፍላለች። በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራን፣ ሩሲያና ቻይና። ይህ ፍጥጫ ዛሬ በሰማይ ላይ የምናየውን የሚሳኤል ብልጭታ ብቻ ሳይሆን የነገውን የዓለም ስርዓት የሚወስን ታሪካዊ ክስተትም ነው። ዓለም አሁን ያለችበት ሁኔታ መቋጫው ያልታወቀና በሰዓታት ውስጥ የሚቀያየር ነው። የኪም ጆንግ ኡን መግባት የጦርነቱን አቅጣጫ ወዴት ይወስደው ይሆን? አሜሪካ ስለ ኤምባሲዋ መመታት ምን አይነት አጸፋ ትሰጥ ይሆን? ሀሳባችሁን ኮመንት ላይ አጋሩን። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን በየሰዓቱ ይከታተሉ እያልን ለዛሬ ያዝንላችሁ መረጃዎች ይሄን ይመስላል። በቀጣይ በሌላ መረጃ እስክንገናኝ ቸር ቆዩን።